ሰላም ሰላም ውድ ሀገሬ ልጆች እንደምን አላችሁልኝ? በያላችሁበት ሰላማችሁ ብዝት ዝት ይበልልኝ እያልኩኝ ዛሬ እንግዲህ የቀረጽኩት ምግብ ሰርቼ ከጨረስኩ በኋላ ነው ማለት ነው ልቀርጽ ያሰብኩት። ይቅርታ እየሰራሁኝ በጣም ሰዓት አጠረኝና መቅረጽ አልቻልኩምና እስኪ የሰራሁትን ምግቦች የዛሬ ውሎዬን ባጭሩ ላሳያችሁ። የትኛውን ምግብ እንደወደዳችሁት በኮሜንት ላይ ጻፉልኝ። ከወደዳችሁት እንድሰራ ሙሉ አሰራሩ እንድሰራ ከፈለጋችሁ በኮሜንት ላይ ጻፉልኝ። ምናልባት አዳዲስ እህቶች ሊጠቅማችሁ ስለሚችል ማለት ነው። እና ደግሞ የእያንዳንዱ ቤት አሰራር ሊለያይም ይችላል፣ ስለ እውነቱ ማለት ነው። እኔ ስላየሁት ነው። ምግባቸውም አሰራሩም ሊለያይ ይችላል። በተለይ እህቶች በስደት ላይ ያላችሁ የመዳም ቅመሞች ልታውቁት ትችላላችሁ። ያው ማለቴ አሰራሮች ሊለያዩ ይችላሉ እና ከዚህ አንጻር ከፈልጋችሁ ሙሉ አሰራሩን በኮሜንት ላይ ጻፉልኝ። ሌላ ጊዜ ስሰራ ሙሉን ለመቀረጽ እሞክራለሁ ማለት ነው። በእርግጥ ሁሉም ያው አሳይቻችኋለሁ ስሰራ ከታች ቪዲዮ ያው ሙሉ የተስተካከለ ቪዲዮ እና ጥራት ያለው ባልሰራም እንኳን ያው የብዙ ምግቦች ሰርቻለሁ ከታች ማለት ነው፣ ማየት ትችላላችሁ። እና ባጭሩ ዛሬ እንግዲህ የሰራኋቸውን ምግቦች አሳያችኋለሁ ማለት ነው። ከምኑ ልጀምር? እዚህ ጋር እንግዲህ ሁልጊዜ የማይቀረው እኛ ቤት ነጭ ሩዝ ነው። ነጭ ሩዝ ሁልጊዜ ያው ነጭ ሩዝ እንግዲህ ይወዳሉ እንደምታውቁት። በነጩ ሁልጊዜ ከማይቀሩት ምግቦች ውስጥ እዚህ ቤት ነጭ ሩዝ ነው ማለት ነው። እዚህ ጋር ነጭ ሩዝ ሰርቻለሁኝ እንደምታዩት፣ እዩት ሲያምር ማለት ነው። ከዛ በኋላ እዚህ ጋር ደግሞ ቺክን በጠር ወይም ደግሞ ካሬ የሚሉት ነው። እዩት ሲያምር፣ በጣም ነው የሚያምረው የሚጣፍጠው። ይሄ ምግብ ደግሞ የምር በጣም ነው እኔ ራሱ የምወደው ማለት ነው። በጣም ነው የሚጣፍጠው። እሱን ሰራሁላቸው። ከዛ በኋላ እዚህ ጋር እንግዲህ የማይቀረው ሁልጊዜ ሾርባ ነው። ሾርባና ነጭ ሩዝ እዚህ ቤት ያው የተለመደ ነው፣ ሁልጊዜ ይሰራል ማለት ነው። ሾርባን በጣም ነው የሚወዱት፣ በተለይ ሴትዮዬ በየቀኑ ነው የምሰራው ማለት ነው። የሰራሁት ሰን አስፎር የሚሉትን ሾርባ ነው ማለት ነው። እዚህ ጋር ደግሞ ይሄ ኦሎአስ ይሉታል እና እንዳይበርድ ብዬ ነው ቶሎ ክድን የማደርገው ሙከየፍ ስላለ ካወጣሁኝ ወደ ሙከባ ውስጥ ካወጣሁ በኋላ ስለሆነ እንትን የምለው እንዳይበርድ ብዬ ነው ቶሎ ክድን የማደርገው። ይሄ ኦሎአስ ይሉታል እንግዲህ፣ በሌላ ስም ሊኖረው ይችላል። እዚህ ቤት እንግዲህ እንደዛ ነው የምትለው ማለት ነው። እዚህ ጋር ደግሞ እንደምታዩት ባሚያ ነው፣ ባሚያ ነው ማለት ነው። ባሚያ ደግሞ እጅግ በጣም ጠቃሚ ነው ማለት ነው። ውድ እህቶቼ በስደት ላይ ያላችሁ ይህን ተጠቀሙ፣ ጥሩ ነው ማለት ነው። እዚህ ጋር ደግሞ ቶና ሳሎና ሰራሁላቸው ማለት ነው። ይህን ይመስላል ዛሬ የሰራሁላቸው ምግብ። በኮሜንት ላይ ጻፉልኝ የትኛውን ምግብ እንደወደዳችሁት። ቪዲዮውን እየደረሳችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። የሰው ማደግ የሚያስደስታችሁ፣ የሰው ደስታ የሚያስደስታችሁ ውድ ሀገሬ ልጆች ይሄ ቪዲዮ የደረሳችሁ በሙሉ አበረታቱኝ፣ ተያይዘን እንደግ። ምክንያቱም አዲስ ነኝ እንደምታውቁት፣ ብዙ ጉድለት ሊኖረው ይችላል። ነገር ግን ወደፊት ለማስተካከል እሞክራለሁኝ ማለት ነው። አበረታቱኝ ለማለት እወዳለሁ። ሰላማችሁ ብዝት ይበልልኝ። እንግዲህ የቀረኝ ሰላጣ፣ ሻይ ቡና ልሰራ ነው ማለት ነው። እዚህ ጋር ሰላጣ ምናምን ይቀረኛል ምሳ ለማቅረብ፣ እሱን ሰራርቼ አቀርብላችኋለሁ ማለት ነው። ስለተከታተላችሁን ከልብ አመሰግናለሁ። ባይ ባይ።